አንድ እጄ ለመቅረጽ እንግዲህ ስላልተመቸኝ ነው። በዚህ መልኩ ይኸው እስከታች ይታያችኋል። በዚህ መልኩ ደርሶልናል በሪያናችን። ይኸው እዚህ ጋር ይህን ይመስላል ፋሚሊ። እዚህ ጋር ተኩላችንን ሰርተናል። ዲያያችን ነው በዚህ መልኩ ደርሶልናል። እንደዚህ እያደረጋችሁ መስራት ትችላላችሁ። በተለይ ኢጃዛ ቤት ምግብ ባለመስራት ቁጭ ከምትሉ ዩቲዩብ ላይ ሰርች እያደረጋችሁ እያያችሁ መስራት ትችላላችሁ። ማንም ፐርፌክት አይደለም። እንግዲህ ቀስ እያለ ነው የሚለምደው። እንደዚህ እያደረጋችሁ መስራት ትችላላችሁ። ስራ ፈቶ ቁጭ ከማለት ይሻላል። ፋሚሊዎቼ መክሩት። ይመስላል ውዶቼ። ቤቱን ሰብስክራይብ ላይክ በማድረግ ጀምሩ። እወዳችኋለሁ። መልካም ቆይታ። ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ የማሳያችሁ የበሪያኒ አሰራር ነው። እዚህ ጋር የሚያስፈልጉትን ግብአቶች እንዳለ አዘጋጅቻለሁ። እያንዳንዱ አሳያችኋለሁ። የሚያስፈልገው እዚህ ጋር ቀመመን ነው የምናሳድረው ፋሚሊ። እዚህ ጋር ቲማቲም አለ፣ የተጠበሰ ሽንኩርት፣ ክዝበራ፣ ነጭ ሽንኩርት አለ። እዚህ ጋር ደግሞ ከቅመም በሪያኒ ማሳላ እርድ አለ፣ በብሪካ። እዚህ ጋር ደግሞ ግራም ማሳላ ፓውደር ይላል። እዚህ ጋር ደግሞ ብላክ ፔፐር አለ፣ ከሙል አለ። እዚህ ጋር ደግሞ ክዝበራ የተፈጨ ፍሬሹ አለ ማለት ነው። እዚህ ጋር ዶሯችን ታጥቦ ተዘጋጅቷል። እርጎ አለ። እዚህ ጋር የሚያስፈልገው እንግዲህ እንዴት አድርጌ ልቅረጽ? እዚህ ጋር እናስገባለን። 2 ማንኪያ እርጎ፣ ኦኬ። ይቻላል ግን በደንብ አይታይም። ኦኬ። የሆነ ሆኖ ነው። እዚህ ጋር ያዘጋጃቸውን ቅመሞች እጨምርበታለሁ። በአንድ እጄ እየቀረጽኩ ስለሆነ ነው እንግዲህ ለቀረጻ ጥራት ይቅርታ። እዚህ ጋር የሚያስፈልገን ያህል እንጨምራለን። ይህ ነገር ግን መሆን የነበረበት በሳህን ነበረ። ሶሪ እንግዲህ ይታያችኋል ማለት እኔ ልኬት አሁንም አልነግራችሁ፣ ግማሽ ማንኪያ 1 ማንኪያ ብዬ የማልነግራችሁ እንደ ዶሯችሁ ብዛት እንደምትሰሩት ይለያያል። ገብታችኋል? የምትሰሩትን ነገር አይታችሁ እናንተ እየመጠናችሁ መጨመር ነው ማለት ነው። እኔ አሁን ግማሽ ማንኪያ የሚሆን ነው ከሁሉም እየጨመርኩ ያለሁት ማለት ነው። እዚህ ጋር ዘይት እንጨምራለን። ከዛ ሚክስ ማድረግ ነው። እኔ ጨው አልጨምርም። እዚህ ቤት ጨው አይጨመርም። እናንተ ጨው መጨመር ትችላላችሁ። ጨው አይጨመርም። ቆይ አንዴ እንትን ረሳውኝ። ማጂ ጡማት እዚህ ጋር 1 ኪስ ማጂ ጡማት ጨምሬያለሁ።
በመሀል ረስቼ ነው ሶሪ። በቃ እንደዚህ ሚክስ ታረጉና ታሳድሩታላችሁ። እኔ እንደዛ ነው ማሳድረው። ከዛ ጠዋት ተነስቼ እሳቱን ቀነስ አድርጌ መጣድ ማለት ነው። በቃ ይሄን ይመስል እንዲዘብዝፋችሁ ታሳድሩታላችሁ። ጣዕሙን እንዳለ ይወስዳል ማለት ነው። እና እኔ ጨው አልጨምርም። እናንተ ከፈለጋችሁ ጨው መጨመር ትችላላችሁ። እኔ ማጂ ነው የምጠቀመው። ነገ እሳት ላይ ስጥደው ማጂ ጨምርበታለሁ ማለት ነው። የቀረውን ደግሞ አብረን እናያለን። ፋሚሊ ደህና ሆኖልኝ። ይሄው በዚህ መልኩ እሳቱን ለዋርጌ ይመስላል። ታያችሁ ውሃ አልጨመርኩኝም። በራሱ በቲማቲሙ እና ውሃ ይተፋል። እሳቷን ብቻ ቀነሳችሁ ማብሰል ነው ማለት ነው። እዚህ ጋር አይሻለኝ እሳቷ እያያችሁት ነው። የሌላ ነው የተቀነሰ ብሎ ነው በጣም እና በቀጣይ ቪዲዮ ደግሞ ይሄው በዚህ መልኩ ከስር አይሻርቄ ከዛ የተሰራውን ዶሮ እንደዚህ አድርጌያለሁ። አሁን ደግሞ ከላይ እንደዚህ ሩዝ መስራታለሁ ማለት ነው። ከዛ እንደዚህ እናስተካክላለን። በሩዝ እንሸፍነዋለን መልሰን ማለት ነው። በጣም ቀላል ነው ፋሚሊዎቼ። ከዛ እዚህ ጋር ደግሞ የበርያኔ ከለር አለ፣ እሱን እናደርግበታለን። በጥብጣችሁ ማድረግ ትችላላችሁ። እኔ ግን እንዲህ ብትን ብትን ነው ማድረገው ፋሚሊ፣ እንደዚህ ብትን ብትን ነው ማድረግበት። ታያችኋለሁ። እዚህ ጋር ደግሞ የተጠበሰውን ዶሮ ዶሮ ላለው ሽንኩርት ነው እንደዚህ ያደርግበታለሁ። ከዛ ደግሞ እዚህ ጋር የነአና ቅጠል እንበትንበታለን። የነአና ቅጠል ይህን ይመስላል። በቃ ለአንድ ለ10 ደቂቃ እሳቱን ቀንሳችሁ እሳት ላይ መጣር ነው ማለት ነው። ይህን ይመስላል ፋሚሊዎቼ። በጣም ቀላል ነው፣ ሞክሩት። አንድ እጄ ለመቅረጽ እንግዲህ ስላልተመቸኝ ነው። በዚህ መልኩ ይኸው እስከታች ይታያችኋል። በዚህ መልኩ ደርሶልናል በርያናችን። ይኸው እዚህ ጋር ይህን ይመስላል ፋሚሊ። እዚህ ጋር ተኩላችንን ሰርተናል። ዲያያችን ነው በዚህ መልኩ ደርሶልናል። እንደዚህ እያደረጋችሁ መስራት ትችላላችሁ። በተለይ ኢጃዛ ቤት ምግብ ባለመስራት ቁጭ ከምትሉ ዩቲዩብ ላይ ሰርች እያደረጋችሁ እያያችሁ መስራት ትችላላችሁ። ማንም ፐርፌክት አይደለም። እንግዲህ ቀስ እያለ ነው የሚለምደው። እንደዚህ እያደረጋችሁ መስራት ትችላላችሁ። ስራ ፈቶ ቁጭ ከማለት ይሻላል። ፋሚሊዎቼ ሞክሩት። ይመስላል ውዶቼ። ቤቱን ሰብስክራይብ፣ ላይክ በማድረግ ጀምሩ። እወዳችኋለሁ። መልካም ቆይታ